ምንድነው ብሔራችሁ? ብሔራዊ ማንነታችሁ? አሁን ኢትዮጵያ መቼም የጋራ ሀገር ነች። ብሔር በሚለው ስንሄድ ምንድናችሁ እናንተ? እህትማማች ናችሁ? በመጀመሪያ ደረጃ ጥያቄ ሼር አድርጉ። ሰው ሼር አድርግልኝ። go ahead ታብታባሩ ፎሎ አድርጉ። ሄሎ ቀጥይ። መንታ ናችሁ? እርግጠኛ ናችሁ? አዎ። ስምሽ ማን ነው? አንቺ መንታ ነን ያልሽው ስምሽ ማን ነው? እሷ ወይስ እኔ? አንቺ። ኦኬ እኔ ሀያላን እባላለሁ። ሀያላን ማን? ሀያላን ጤናው። ሀያላን ምን? ሀያላን ጤናው። ኦኬ ብሔራችንን በስማችን ማወቅ ፈልገህ ከሆነ ይጎንደር። ሀያላን ጤናው። ያ ሀያላን ጤናው ማን? እስከ አያት ነው የሚነገረው። ደስ የሚለው ሀያላን ጤናው ማን? ሀያላን ጤናው ዘለቀ ትባላለች። እኔ ደግሞ ዳናይት ጤናው ዘለቀ እባላለሁ። የጎንደር አካባቢ ልጆች ነን። ምን ጎንደር እንትን ታውቀዋለህ? እዛ ወረታ ወይም አዲስ ዘመን የሚባል ከተማ ታውቃለህ? የቅድሚያቴ ቦታ ነው። ኦኬ አዲስ ዘመን ይሄ ወረታ። በጣም ጥሩ። አማራዎች ናችሁ? ያ መንታ ናችሁ? እድሜያችሁ ስንት ነው? 22 አሁን ወደ 23 22 ነው ወደ 23። ማን ነው ትልቅ ማን ነው? መጀመሪያ የተወለደ ኦፍ ኮርስ ያ ነው ትልቁ። እሷ ኦኬ እሷ ታላቅ በጣም ጥሩ። እሷ ታላቅ ነች፣ አንቺ ታናሽ ነች። ምክንያቱም በሁለተኛ የተወለድሽ። ስንት እህት አላችሁ? ከሀዩ ውጪ 3 እህቶች አሉኝ፣ 2 ወንድሞች አሉኝ። ዋው ደስ ይላል። እኔም በእናትሽ እንደዚህ መንታ በወለደች ነበር ሚስቴ። አይገርም? ይኖርሃል እንግዲህ አባታችሁ በጣም ኃይለኛ ተኳሽ ነው። አይገርም? አይ ጎንደሬ አስተካክሎ ተኮሰ አይደል? አይ በገምድሬ አስተካክሎ ተኮሰ። ሁለቱን ቀጭ በአንድ ጊዜ ምን ይደረግ? አይ ነው ዘለቀ። አይ ጋሽ ነው ዘለቀ። አይ ነው ዘለቀ። ጀግናው አማራ ጤናው ዘለቀ በአንድ ተኩስ 2 ልጅ የሚፈጥር ጀግና አማራ። በጣም ነው ደስ የምትሉት። ግን በጣም ወድጃቸዋለሁ። የት ነው የምትኖሩት? አዲስ አበባ ነው የምንኖረው። ሞጣዬ አዲስ አበባ ነው። ትምህርት ቤት ጨረሳችሁ? አዎ ጨርሰን በአካውንቲንግ ባለፈው ዓመት ተመርቀን አዲስ አበባ መተን ነው ለስራ። ትምህርት ቤት አንዴ ነው የገባችሁት? አንዴ ገባችሁ፣ አንዴ ትመጣላችሁ፣ አንዴ ጨረሳችሁ፣ አንዴ ዩኒቨርሲቲ ገባችሁ። አንድ አይነት ዩኒቨርሲቲ ነው የገባችሁ? አዎ ባህር ዳር ነው የጨረስን። ከዛ ባህር ዳር ተመረቅን በአካውንቲንግ ዛት ሳባለ። አሁን ምን አይነት ፊሊንግ ነው የሚሰማችሁ? አሁን እህትማማች ናችሁ። ስትተኙ እንቅልፋችሁ አንድ ላይ ነው የሚመጣ? ስትበሉ አንድ አይነት ዋን ታይፕ ኦፍ ፉድ ነው የሚያምራችሁ? ስትጠጡም እንደዚሁ የሚያምራችሁ አንድ አይነት ነገር ነው አይደል? የምትለብሱትም አንድ አይነት ነገር ነው። እንደዚያ ስሜታችን ኤቭሪቲንግ ተስማት ተበቃታ። ከአንድ እንቁላል ስለተፈለፈላችሁ ይሄ በሳይንሱ ማለት ነው እናንተ አንድ ሰው ናችሁ። አሁን ሁለታችሁ አካላችሁ ነው እንጂ ሁለት የሆነው ከአንድ እንቁላል ነው የወጣችሁና በአንድ ጊዜ ነው የተወለዳችሁ። መንታ ናችሁ፣ ትዊንስ ማለት ነው። ፈረንጆች ደግሞ ትዊንስ ይላሉ። እና ትዊንሶች አንዳንዴ ወንድና ሴት ሲሆን አያድጉም ይባላል። ወንድ ሲሆኑ ሴት ነው። እውነት ነው በአብዛኛው። አሁን እናንተ ሴቶች በመሆናችሁ አድጋችኋል። በጣም ደስ ብሎኛል። በጣም ታምራላችሁ። በዚያ ላይ ደግሞ የአማራ ልጆች ናችሁ። በተለይ ደግሞ ቤገምድሬ ናችሁ። ቤገምድሬ የቴዎድሮስ ልጅ እነዚህ ያምራሉ በጣም። ስለዚህ አሁን ሲያምራችሁ አንድ ላይ ነው የሚያምራችሁ። ለምሳሌ የሆነ ነገር መብላት ስትፈልጉ የሁለታችሁም ኢንቴንሽን አንድ ነው አይደል? ምን እንደው አሁን እስኪ ለእናንተ ምን ይሰማችኋል? መንታነት አሁን መንታ ናችሁ፣ ምን ይሰማችኋል? መንታ በጣም ደስ ይላል። ለምሳሌ ሰው ለኛ ያለው ፍቅር ደስ ይላል፣ ጓደኝነታችን ደስ ይላል፣ ቤተሰብ ለኛ ያላቸው ፍቅር ደስ ይላል። እግዚአብሔር ደግሞ በእኛ ማሳየት የፈለገው ጥበብ ሁሉ ነገር ደስ ይላል። በቃ እግዚአብሔር ይመስገን። አሁን ጓደኛ ብታገኙ መንታ ወንዶች እስከ 30 ዓመት የሞላቸው ቢኖሩ ቆንጆ አማራዎች እንዴት ነው የምታረጉ? ለምሳሌ አንድ ቀን የተወለዱ እንደናንተ መንታ ወንዶች ነው ብታዋገቡ ይሻላል ወይስ በተለያየ ቀን ያገባ እንትን የተወለደ? እኛ ለምሳሌ እንደናንተ መንታ አሉ፣ ብዙ ማቃቸዋለሁ። አሁን የሚያማምሩ መንታዎች አሉ። መንታ ቢያገባችሁ ደስ ይላቸዋል ወይስ ማንኛውም ወንዶች?
እኛ ማለት አብረን ለመኖር ስለምንፈልግ መንታ ብናገባ ደስ ይለናል። ግን እንደ ክርስትና ሃይማኖት ለመንታ ማግባት አይቻልም መሰለኝ። ለምን እኔ እንጃ አንድ ደም አንድ እንቁላል ምናምን ተብሎ ስለሚታሰብ ብቻ ክርስትና ሃይማኖት ዲቴል አላውቀውም። ምክንያቱም ግን እኛ ብናገባ ደስ ይለናል የሚባል ነገር ሁለቱም ባዕድ ናቸው። ከሰባት ለምሳሌ በክርስትና ዝምድና ከሰባት በኋላ አይሰራም። ሰባት ትውልድ ማለት በሰባት አያት ሲደርሽ ዝምድና ይቆምና መጋባት ይጀምራል። ገብቶሻል? አሁን እናንተ ሁለት እህትማማቾች አንድ ቀን የተወለዳችሁ ናችሁ። መንታ ሌላ ወንዶች ቢመጡ መጀመሪያ የተወለደችዋን ሁለተኛ የተወለደችዋን ቢያገቧችሁ ደስተኞች ናችሁ? እንዴ በጣም ደስ ይላል። በጣም ከዚያ ችግሩ ደግሞ ሁለት ደግሞ ዱቅ እንዳታረጉ አማራ እናንተ አሁን ሁለት ነው መውለድ ያለባችሁ በአንድ ጊዜ። ደስ ይለናል። እንግዲህ እንደዚህ በጣም የሚገርመው ግን መለየት አይቻልም። አሁን ችግሩን እኔ አሁን ባላገባና አንደኛዋን ባገባ ችግሩ አሁን እኔ ችግር የሚሆንብኝ ልሳሳት ይችላል። የትኛዋ እንደሆነች አላውቃችሁም። ማን ነበር ትልቋ ስልሽ? እኔ ሀያላን ሀዩ ማለት አጣሲ ሀዩ። ሁለተኛ በኋላ የተወለደው ማን? ዳኒ ብለህ ጥራኝ። ዳናይት። አሁን ሀያላን አግብቼ ዳናዊት ዘው ብላ ብትገባ ላውቃት እችላለሁ። ችግሩ እሱ ነው። አይታወቅም ወይ ምናልባት ልብስ ለብሳችሁ ካልገባችሁ በቀር እናንተን የሚያውቅ ሰው የሚኖር አይመስልም። እኔ አሁን አንቺ አንደኛ ሚስቴ ብትሆኝ ታናሽ ስትመጣ እኔ አላውቃት። አንድ አይነት ልብስ ከለበሳችሁ አስቸጋሪው እውነት ነው። ማለት ይከብዳል። ከእንቅልፌ ስነቃ ዌልካም ዳናይት ልል ይችላል። ኧረ በጣም እስኪ ተነሱ እስኪ ልብሳችሁን ነው ምንድን ነው የለበሳችሁ? ወደ ኋላ ይልስ ሁለታችሁ ማለታችሁ። እሺ ለምሳሌ እኔ ላሳይ። ቆይ let me show you ይታያል? አዎ ታየኛል። አይ ሰውነቴ ከታየ ባን ይደረግብኛል አካውንቴ። ለዛ ነው። ችግር የለውም ማንም አያረግም። አይ አጭር አይደለንም፣ ረጃጅሞች ነን። ስለዚህ አንድ አይነት ናችሁ። አንድ አይነት ነው። ምናችንም አይለያይም። በጣም ትዋደዳላችሁ እንዴ? በጣም ማን አለኝ። በጣም ደስ የሚሉ የጎንደር የአማራ ልጆች ናቸው። እህትማማች ናቸው። አንድ ቀን የተወለዱ የ23 ዓመት ወጣት ናቸው። እንግዲህ አንደኛዋ ሀያላን አንደኛዋ ዳናይት ይባላሉ። ጤናው ዘለቀ ይባላሉ። ጋሽ ጤናው ዘለቀ በሆነ ፋዘር ነጋዴ ናቸው። ገበሬ ነው። የገበሬ ልጆች ነን ማለት አርሶ አደሮች ነን በእውነት እመቤቴ። ዋው በጣም ደስ ይላል። በጣም አንድ ዘፈን ልጋብዛችሁ። እሺ ደስ ይለናል።